ሰላም እንዴት ናችሁ? በዚህ ዓመት ሪሜዲያል የሆናችሁ ተማሪዎች እንግዲህ በጣም ስንጠብቀው የቆየ ነው። ከትምህርት ሚኒስቴር የሪሜዲያል ተማሪዎችን ከውጤት ጋር በተያያዘ ከፈተና ቀን ጋር በተያያዘ ግልጽ የሆነ መረጃ እየጠበቅን ነበር። ሁላችሁም በጉጉት ስትጠብቁ ነበር። ቢዘገይም እንግዲህ አሁን ላይ ለሁሉም የመንግስት ከፍተኛ የትምህርት ተቋማት እንዲሁም ለሁሉም የግል ከፍተኛ ትምህርት ተቋማት ይድረስ የተባለ መረጃ ወጥቶላቸዋል። ይህ መረጃ ሙሉ በሙሉ እስካሁን ግልጽ ያልሆኑላቸውን ነገሮች ከውጤት አያያዝ ጋር በተያያዘ ኮርስ ኮንቴንት፣ በአሁኑ ዓመት ፈተና ላይ የሚካተቱ ኮንቴንቶችን እንዲሁም ደግሞ የፈተና ኤግዛክት ቀኑን ጭምር ይዞ ወጥቷል ማለት ነው እና የማደርሳችሁ ይሆናል። የምትመለከቱት ደብዳቤ ነው ለሁሉም የግልና የመንግስት የከፍተኛ ትምህርት ተቋማት የተላከው። በግልጽ የማስረዳቸው ይሆናል ማለት ነው። ጉዳዩ የተከለሰ የሪሜዲያል ሲላበስ ወይም ደግሞ ኮርስ ኮንቴንት ስለመላክ ይላል። ከ2015 ዓ.ም ጀምሮ የሪሜዲያል ፕሮግራም ስራ ላይ መዋሉ ይታወቃል። በዚህ መሰረት የማስፈጸሚያ ሲላበስ ወይም የኮርስ ኮንቴንት የሁለተኛ ደረጃ ስርዓተ ትምህርት ተዘጋጅቶ በተላከው መሰረት የመማር ማስተማር ስራው ሲካሄድ ቆይቷል። ሆኖም ግን የሁለተኛ ደረጃ ስርዓተ ትምህርት በመቀየሩ ሲላበሶቹን መቀየር አስፈላጊ ሆኖ ተገኝቷል። በዚሁ መሰረት ሲላበሶቹ ተከልሰው የተላኩ በተፈጥሮ ሳይንስ ለፊዚክስ፣ ኬሚስትሪ፣ ሂሳብ፣ ባዮሎጂ፣ እንግሊዝኛ እንዲሁም ለማህበራዊ ሳይንስ፣ ጂኦግራፊ፣ ታሪክ፣ ሂሳብ በደንብ እዚህ ጋር ማስተዋል ያለባችሁ ሂሳብ የተባለው ወይም ከዚህ በፊት ለሶሻል እና ለናቹራል የተለያየ ነበር። አሁን ግን በአዲሱ ኮርስ ኮንቴንት መሰረት አንድ አይነት ስለተደረገ ተመሳሳይ ነው ማትስ ፈተናችሁ። እንዲሁም ደግሞ እንግሊዘኛ ከተፈጥሮ ሳይንስ ጋር ተመሳሳይ። ስለዚህ ሂሳብና እንግሊዝ ኮንቴንቱ አንድ አይነት ነው የምትፈተኑት ማለት ነው። በፊት ማትስ ፎር ናቹራል እና ማትስ ፎር ሶሻል ተብሎ ይለያይ ነበር። አሁን ላይ ግን አንድ አይነት ነው ማለት ነው የተቀመጠው እና ለሁሉም ተቋማት ተልከዋል ይላል። አዲሱ ኮርስ ኮንቴንት ተልኳል። እኛ ቴሌግራም ላይ ማስቀምጠንላቸዋል። አብዛኞቻቸው አይታችሁታል ብለን እናስባለን። በመሆኑም የተላኩ ሲላበሶች ላይ ለአፈጻጸም ያመች ዘንድ የሚከተሉትን ጉዳዮች ለተቋማት ግልጽ በማድረግ ያስፈልጋል። አንደኛ፣ በ2017 ዓ.ም በዩኒቨርሲቲዎች የተመደቡ የሪሜዲያል ተማሪዎች በ2016 ዓ.ም 12ኛ ክፍል ላይ ብቻ በአዲሱ ስርዓተ ትምህርት የተማሩ በመሆኑ 12ኛ ክፍል የሚመለከቱ ርዕሶች ብቻ በአዲሱ ሲላበስ የሚማሩ ይሆናል ይላል። 12ኛ ክፍል ላይ ያሉትን ቶፒኮች ብቻ በአዲሱ የሚማሩ ይሆናል። እነዚህ ተማሪዎች የ9ኛ፣ 10ኛ፣ 11ኛ ክፍል ትምህርታቸውን በነባሩ ስርዓተ ትምህርት ስለተማሩ ትምህርቱም የሚሰጠው በነባሩ የሪሜዲያል ሲላበስ ይሆናል ይላል ማለት ነው። ለምሳሌ አሁን ኬሚካል ቦንዲንግ የሚል ቢኖር እናንተ የተማራችሁት ኬሚካል ቦንዲንግን 11ኛ ክፍል በምኑ ነው? በድሮ ነው ማለት ነው። ስለዚህ የምትዘጋጁ በድሮ ለተቀመጡ ቶፒኮች የድሮ ቶፒክ ላይ የድሮ ቻፕተሮች መጽሐፍት ላይ ነው የምትዘጋጁት ማለት ነው። በአንጻሩ ደግሞ ኒው ላይ የተቀመጠ ቶፒክ ለምሳሌ ሶሉሽን የሚል ቶፒክ አለ አይደለ? ሶሉሽን የሚል እናንተ በወልድ ስትማሩ ከ9 እስከ 11ኛ ክፍል ኬሚስትሪ ላይ የለም፣ 12ኛ ክፍል ኒው ካሪኩለም ላይ የለም። ስለዚህ እንደዚህ አይነት ቶፒኮች ደግሞ ይወጣሉ። የተዘረዘሩ ቶፒኮች አሉ። እነዛ ቶፒኮችን የምትዘጋጁት እንዴት ነው? 9 እስከ 11 ባለው ኦልድ ላይ ያሉትን፣ 12ኛ ክፍል ደግሞ አዲሱ መጽሐፍን በመጠቀም ይሆናል ማለት ነው። ሁለተኛ፣ በተላከው አዲሱ ሲላበስ ላይ እንዲገለጽ ምዘናን በተመለከተ 50% የተከታታይ ምዘና፣ 50% ደግሞ የማጠቃለያ ፈተና ከዚህ በፊት የነበረው ዩኒቨርሲቲያችሁ ወይም ኮሌጃችሁ ውስጥ የሚከናወን ነው። ለምሳሌ ምን ይደረጋል? ለሂስትሪ አስተማሪ ቢኖራችሁ ወይም ማትስ አስተማሪ ሉሰር ኮመን ስለሆነ ማትስ አስተማሪ ቢኖራችሁ ሚድ ይፈትናቸዋል፣ ኩይዝ እያለ ይፈትናቸዋል። እንደዚህ እያለ ይፈትንና ከዛ ደግሞ ምን ያደርጋል ማለት ነው? እሱ ከ50% ይሰበስባል። በሚድ በኩይዝ በአሳይመንት ምናምን ብሎ ከ50% ይዛል። ከዛስ ዩኒቨርሲቲያችሁ ደግሞ ፋይናል ፈተና ብሎ ይፈትናችሁና
የተፈተናችሁት ፋይናል ፈተና ደግሞ ከ50% ይያዝና 100 ይሆናል ማለት ነው። ነገር ግን እሱ ፈተና እንዳለ ሆኖ በኋላ ላይ ውጤት ማለፍና መውደቃችሁ የሚለካው በምኑ ይሆናል ነው የሚለን እዚህ ጋር ይቀጥልና እንደዚህ ከተያዘ በኋላ 50-50 ሆኖ ከኮሌጅ ወይም ከትምህርት ቤታቸው ከተያዘ በኋላ በየተቋማቱ የሚሰጡ የተከታታይና የማጠቃለያ ፈተናዎች ውጤት በቀጣይ በሚላከው ቅጽ መሰረት ለትምህርት ሚኒስቴር ይላካል ይላል። ነገር ግን በማዕከል የሚሰጠው ፈተና ስንት ነው ይላል? ከማዕከል የሚሰጠው 100% ተማሪዎቹ የሚፈተኑ መሆኑን ማመልከት እንወዳለን ይልና በማዕከል የሚሰጠው ፈተና የተማሪዎቹን የመቀጠልና ያለመቀጠል የሚወስን ይሆናል ይላል። በፊት የነበረው በማዕከል ከ100 ከተሰጠ በኋላ 100 ወደ 70 ይቀየርና ክላስ ላይ ደግሞ 50 ሆኖ የተደመረው ደግሞ 100 ወደ 30 ይቀየርና ከዛ ነበር ከ100 የሚደመረው። አሁን እሱ አይሰራም። ያንኛው ጀስት ለሆነ ነገር ግምገማ ሊጠቀሙበት ይችላል። ጀስት ለትንተና ትምህርት ሚኒስቴር ሰብስቦ ተማሪዎቹ ብቁ ናቸው ወይ፣ ትራንስክሪፕታቸው ምን ይመስላል የሚለውን ይጠቀምበታል። ነገር ግን ማለፍና መውደቃችሁ ወይም ወደ ቀጣዩ አልፈው አላለፉ የሚለው ግን የሚወሰነው በምን ብቻ ነው የሚለን 100% ከማዕከል በሚያዝ ነው ይለናል። ሶስተኛ የዘንድሮ የሪሜዲያል በማዕከል የሚሰጠው ዋናው የሪሜዲያል ማጠቃለያ ፈተና ከግንቦት 26 እስከ 30 የሚሰጥ መሆኑ ታውቆ ከወዲሁ ተገቢ ሁሉ ዝግጅት እንዲደረግ እናሳውቃለን ይላል ማለት ነው። ይህንን ይመስላል። አሁን ላይ ሁሉ ነገር ግልጽ ሆኖላቸዋል ብዬ አስባለሁ።